በዛሬ ቪዲዮ አንድ ሮቴት ለመኖር ምርጫው ባረጋት በሮማኒያ ቡካሬስት ውስጥ ካሉ ጂሞች እኔ የምሰራበትን ጂም ላሳያችሁ። ከዚህም ወደ ጂም ለመሄድ እየወጣች ነበር። እዚህ ሀገር እንደነገርኳችሁ ለዜብራ በጣም ይጠነቀቃሉ። የኢትዮጵያዊነት ባህሉ ስላለ ቶሎ ቶሎ እንራመዳለን። እዚህ ጋር ወደ ጂማችን እየተቃረብን ነው። ባይዘው ሮማኒያ ላይ አንድ ቪዲዮ አለ። እሱን ከቻልኩ ከዚህ ቪዲዮ ጋር አያይዝላችኋለሁ። ውጯ በጣም ይለያል፣ ውስጧ ሌላ ታሪክ ነው። ሮማኒያ which means ቤቶቹ ውጫቸው ውጪ ላይ ሲታዩ ለአይን ለእይታ በጣም ኦልድ ናቸው። ውስጥ ግን በጣም ሌላ ታሪክ ነው። በጣም የሚጠቀሙት ከለሪንግ ምናምን በጣም አሪፍ ነው። ብቻ ለእነዚህ ጋር የልብስ መቀየሪያችን ሎከሩ ነው። ኮዳችንን እንሰጣታለን። ከዛ እዚህ ጋር ልብሳችንን ተረክ አድርገን አውልቀን ቀያይረን ልብሱን ወደ ሎከር ከተን መዝጋት ነው። እዚህ ጋር ቀያይረን ከጨረስን በኋላ ቀጥታ እዚህ ጋር ስካን ማድረግ አለብን። ስንገባ ጠዋት ላይ እዚህ ጋር QR ኮድ ይሰጧቸዋል። መጀመሪያ የራሱ አፕሊኬሽን አለው ጂሙ። እዛ አፕሊኬሽን ላይ ሜምበርሺፕ ምዝገባ ከተመዘገባችሁ በኋላ የሚሰጣችሁ QR ኮድ አለ። እሱን QR ኮድ ጠዋት ሁሌ ስካን እያደረጋችሁ ነው የምትገቡት። ከባሩ ላይ የሚያስፈልገን እንወስዳለን። እኔ ይኸውላችሁ ምን እመክራለሁ መሰላችሁ፣ ላይክ ባይለምድባችሁ አሪፍ ነው። ግን እኔ ኦሬዲ ስለለመደብኝ ከመግባት በፊት እንደ ላይክ ፕሪ-ወርክአውት እንደሚጠጣው አለ አይደል፣ እንደዛ በቃ የሆነ ነገር ለምዶብኛል እና እዚህ ጋር አነሳለሁ። እኔ የምወዳት ቾኮሌት ፍሌቨር ነው። ከጂም በፊት አሪፍ ነው። ዘን ጂሙ ይሄን ይመስላል። በጣም ነው የሚያምረው። በጣም ሰፊ ነው። እዚህ ጋር አሟሙቀናል። ቀጥታ ወደ ስራ ነው የምንገባው። ሌላው በተደጋጋሚ ስለ ሮማኒያና ፕሮሰስ ስለመጀመር በኢንስታግራም እና በቴሌግራም ይጠይቃችሁኝ ያላችሁ። ለሱ ያዘጋጀሁት አንድ አጠር ያለ ቮይስ አለ። እሱ ቮይስ የሁሉንም ጥያቄ ይመልሳል ብዬ ተስፋ አደርጋለሁ።
የዛሬ የጂም ውሏችን ይሄን ይመስላል። አሁን ቀጥታ ወደ ዴሊቨሪ ስራ ነው። ዴሊቨሪው ደግሞ በተደጋጋሚ ያነሳችሁት ጥያቄ አለ። እንዴት ነው የሚሰራው? በዩሮ ነው ወይ ክፍያው? እሱም በቀጣይ ቪዲዮ መልስ ይዤ እመጣለሁ ብዬ አስቤያለሁ። ስቴይ ፊት